ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው ጥሙርቱ የሚለው ይሆናል። ጥሙርቱ ማለት አንድ አረፍተ ነገር ስንሰራ ወይም ደግሞ በንግግር ውስጥ አብዛኛው ጊዜ ድርጊትን የሚያሳይ ቃል ወይም ፓርት ነው ማለት ነው። ስለዚህ ዛሬ አንዱን ወስደን እናያለን። ከነዚህ እርባታዎች ውስጥ ስናየው በብዙ መንገድ ማርባት እንችላለን። ስለዚህ ሁለቱን ነው ዛሬ የምናየው። ይሄ ማለት ምንድነው? ካሉት የስም ምትኮች ለሁለቱ ነው ዛሬ የምናየው። አና፣ እኔና ኑኢ፣ ኑት ያው ሶስቱም አንድ ነው ትርጉሙ፣ አጠቃቀማችን ነው። ስለዚህ እኛ ማለት ነው። እሱ ደግሞ የሁለቱን ነው የምናየው በዚህ ክፍል። ሌሎቹን ደግሞ በቀጣይ ክፍል እናያለን። ስለዚህ እንዳልኳችሁ ጥሙርቱ ስንል ግስ ማለታችን ነው በአማርኛ። ለምሳሌ ቃሉ ዴሙ የሚለው ነው። ዴሙ ማለት መሄድ ማለት ነው። ዴሙ ማለት መሄድ ማለት ነው። ሁንዴ እንለዋለን። አሁን የቃሉ ሁንዴ ወይም ሩት ወርዱ ዴም የሚለው ነው። ዴም እስከሚለው ድረስ እንዳለ ነው። ከዛ ሌሎቹን ድርጊቶች ስናሳይ ከዛ ኋላ ያሉትን ነው የምንቀይራቸው ማለት ነው። ስንጀምር ከእኔ ስንጀምር እኔ ወይም አና ስንጀምር አን የሚለው እኔ ማለት ነው። አኒ ማለት እኔ ማለት ነው። ስለዚህ አኒ ስንል አና የሚለው ወደ እንትን ስንቀይረው አይ የነበረችው ወደ አይ ትቀየራለች ወይ ኤ የነበረችው ማለት ነው። አይ የነበረችው ኢቶንና ለሳብጀክት ወይም ደግሞ ባለቤት መሆኑን ለማሳየት ነው። ስለዚህ አኒ ዴም ካለ ሄድኩ፣ እኔ ሄድኩ ማለት ነው። አኒ ዴማን ጅራ ካለ ደግሞ እየሄድኩ፣ እኔ እየሄድኩ ነው ማለት ነው። እኔ እየሄድኩ ነው ማለት ነው። ነንዴማ ማለት እሄዳለሁ፣ ነንዴማ እሄዳለሁ። ዴሙፊ ልሄድ ነው። ዴሙፊን ቱሬ ልሄድ ነበር፣ ግን አሁን ቀርቶም ሊሆን ይችላል አናውቅም። ዴሜራ ካለ ደግሞ ስድስተኛ ሄጃለሁ ማለት ነው። ሰባተኛ ዴሜን ቱሬ ካለ ሄጄ ነበር፣ አሁን ግን እዛ ላይ ኖር ይችላል ተመልሶ ሊሆን ይችላል። ዴማን ቱሬ ስምንተኛ ዴማን ቱሬ እየሄድኩ ነበር። ስለዚህ እየሄደ ያለ የሆነ ነገር ተከስቷል ማለት ነው። ወደ ሁለተኛ ስናልፍ ኑቲ ወይም እኛ በሚለው እንዳልኳችሁ እስከ ዴም እስከ ማ ድረስ ያለው አይቀየርም እንዳለ ነው። ከዛ በኋላ ነው የሚቀየሩት። ስለዚህ እኛ ወይም ኑቲ ዴምኔ ማለት እኛ ሄድን ማለት ነው። ኑቲ ዴማ ጅራ ሁለተኛ ዴማ ጅራ ማለት ይሄድን ነው። ሶስተኛ ኒዴምነ ማለት እንሄዳለን። አራተኛ ዴሙፊ ማለት ልንሄድ ነው ማለታችን ነው። አምስተኛ ዴሙፍ ቱር ማለት ልንሄድ ነበረ ማለታችን ነው። ስድስተኛ ዴምነራ ማለት ሄደናል ማለታችን ነው። ሰባተኛ ዴምኔ ቱር ማለት ሄደን ነበር ማለታችን ነው። ስምንተኛ ዴማ ቱር ማለት ይሄድ ነበረ ማለታችን ነው። ስለዚህ እነዚህ የእርባታ ዘዴ በመጠቀም ሌሎችንም ቃላቶች ማርባት እንችላለን። ይሄ በክፍል 1 ሲሆን ቀጣይ ደግሞ ቀጣይ ክፍሎች በሁሉም የስም ምትኮች የምናይ ይሆናል። እና የዛሬው ይሄን ካየን ይበቃናል። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሐሳብም
ያልገባችሁ ነገር ካለ መጠየቅ ይቻላል በኮ